አትበለኝ፣ አናግረኝ እንጂ። ምን ልበልሽ? የማይመስል ነገር እያወራሽ ምን ልበልሽ? ቆይ አርግዣለሁ ማለቴ ነው የማይመስል ነገር? አረ ደገመችው። አዎ ካንተ አርግዣለሁ። አረ አርግዣለሁ። አንቺ በጣም ትቀልጃለሽ። ምንም እቀልድበት ጊዜ የለኝም። እሺ ቆይ ለምን መጣሽ? እሺ እዚህ በውጭ ማውራት አንችልም? ለምን መጣሽ ታዲያ? ያው ልጁ የኔ አይደለም ማለት ስለማይቀር እስኪረጋጋ ድረስ እዚሁ እቆያለሁ። እንዳታስቢው፣ ጭራሽ አይሆንም። እንዳታስቢው። ያለበለዚያማ ለቅድስት ነው የምነግራት። አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። እንዳታደርጊው ስነ ስርዓት። አንተም እኔና ልጅህን በሰላም ተቀላቀለን። አረ ልጅህ እኔ ቆይ ምንም የማላውቀውን ነገር ይዘሽ መጣሽ። ለምንድን ነው እሺ የምታስጨንቂኝ? ምንም የማስታውሰው ነገር የለም እኮ። እንዴት እንደተፈጠረ አላስታውስም ነው ያልከው? እስቲ አስታውስ። አንተ ሰካራ ተረጋጋ። ሌባ ይዞ ዱላ ይፈልጋል እንዴ? ነይልኝ ነይ። እንዴ እሺ ቆይ የዛን ቀን አብረን ነው እንዲያደርነው? እኔ እኮ ግርም የሚለኝ ሽምጥጥ ስታደርግ ነው። እኔ እኮ አልካድኩም። አዳማ መጥቻ አግኝቼሻለሁ። ጎበስ፣ አሁን ያስታውስክ ነው። ተገናኘን፣ ተዝናናን፣ አልጋ ልታስይዥኝ ሄድሽ። ከዛ አልተመለሽም እንዴ? ከዛ በኋላ እኔማ ያሰብኩት እንደዛ ነበር። ግን አንተ አጋሩን አላውቀውም ስትለኝ እንዴት ብዬ ጥዬ ልሂድ? በጣም ጥሩ ነበር የተፈለገው፣ ተገኝቷል። በጣም አመሰግናለሁ። እኔ ምንም ላስታውስ አልቻልኩም። እኔ አላምንም ሆነ የኔ እናት። እንዴት ነሽ? ወይኔ መች ነው የመጣሽው? ዛሬ የኔ ውድ ባል እንዴት ነህ? ምን ይሄ ጨዋታ አቂ ባልሽ እኮ እንዲህ ሲያስቀኝ ነበር። አንቺ ግን ትገርሚያለሽ። ሳትነግሪኝ ትመጫለሽ። ሁሌ እየተናገሩ መምጣትማ ጥሩ አይደለም። አንዳንዴም ሰርፕራይዝ ጥሩ ነው አይደል? እንዲያማ ሰርፕራይዝ አሪፍ። እሱማ ልክ ነሽ። ግን አንዳንድ ነገሮች እንኳን ሳላዘጋጅ ብዬ እኮ ነው። እኔ ወደ አመሰግናለሁ። ደግሞ ቤት አይደል እንዴ? እሱማ ቤትሽ ነው። በፈለግሽ ሰዓት መምጣት ትችያለሽ። አማን ተጫወት እንጂ። እየተጫወትኩ ነው እኮ። ተጫወቱ ብዬ ነው። ምን ነው ሚስትን ስታያት ታፍራለህ እንዴ? ለምን ያፍራል? የሚስቱ ጓደኛ አይደለሽ እንዴ? ባይሆን በባዶ ሆድሽ አናድርቅሽ። ልብስሽን ቀይሪና አንዳንድ ነገሮችን አስተካክል። እሺ የሆነ እየደበረሽ እንዴ? እኔ እናት ኧረ አልደበረኝም። እንዳይደበርሽ በእናትሽ። ችግር የለውም። ስልክሽን ጨርሽና ታወሪኛለሽ። እሺ የሆነ ቦታ ደርሼም ስለምመጣ እስከዛ ቤት ተቀምጠሽ ትጠብቂኛለሽ። ላካሄድሽ እንዴ? አረ ከመንገድ መተሽ ወደ መንገድ ችግር የለውም።
አይ ችግር የለውም። ይልቅ አማንም ስላለ እሱ በደንብ ያዳብርሻል። በቃ በደንብ አረፍት አድርጊ እሺ። ምን ልትሰሪ መጣሽ? ምንድን ነው መናፍቅሽ? አንቺ አትቀልጂ ጩጫ። እንደዚህ አትበለኝ፣ አለዛ እነግራታለሁ። የለችም እንዴ? የለችም፣ ወጣለች። እንዴ ሻውን ብትመጣስ? እሺ አንቺ ምን ሆነሽ ነው? ትምጣ ፈረደ ከኔ ልጅ አለ ከሱ ግን ዲኮሽ ምን ነው ብትመጣስ? እሺ ነው ለማትንከባከቢ እንዴ እየከሳኩ በቃ ተመለስኩ። ምን ነው? ዋ ጠንቀቅ በል። እሱን ነው እንዴ? ታዲያ ምን ነው? አይ እኔ ደግሞ ስታፈጭብኝ እኮ ምን ተፈጠረ ብዬ ነው። በጣም ተጠንቀቃት። እኔ ስለማውቃት ነው። አረ እንዴ በእንደዚህ አይነት ነገርማ እኔ ውዳይ አሳስብሽ እንዴ? አውቃለሁ አንተ ጠንቀቃ ነህ። ቢሆንም ግን መጠንቀቁ አይከፋም። አዎ እውነት ነው እንዴ። እኔም እኮ ስትመጣብኝ ሂጃ ይባል ነገር ሆኖብኝ እኮ ነው። እኔ ውድ ተጨንቀህብኝ ነበር አይደል? ለምን እንደመጣሽ ግን እኮ አልነገርሽኝም። ዋናውን ነገር ሳልነግርሽ አይደል? ናፍቆት ነው ያስረሳሽ። ምን እባክሽ አንዱ አዳማ ማቀው ባለ ትዳር ስራ ላይ አስቀጥረኝ ጠርቶኝ እኮ ነው። አንቺ ግን ተይ፣ ይሄ ከባለ ትዳር ጋር ነገር ይቅርብሽ። ማን ከህፃን ጋር ይጫወታል? ምራቁን ዋጥ ያደረገ ነው እንጂ ጥሩ። ተይ ግን እንደዚህ አታድርጊ። ጥሩ እኮ አይደለም ላንቺ። አሁን እኮ በዚህ ሰዓት ማግቢያ ጊዜሽ ነበር። አንቺማ ምን አለብሽ አማንን የመሰለፍ ባል አግኝተሽ። እኛም ምከሪ። ፈጣሪ ይመስገን። እኔማ ፈጣሪ የሰጠኝን እድል የተጠቀምኩበት። ለእኛም ቀን ይወጣል እንግዲህ ተስፋ እንቆርጥም። ሁሌም ቀን እንደወጣልሽ ነው አንቺ አትጠቀሚበትም እንጂ። እውነትሽን እኮ ነው ቅድስቴ። የምር ያሁኑ ግን በደንብ ነው የምጠቀምበት። በቃ ቶሎ መልሳለሁ። እሺ እየጠበቀኝ ነው። እሺ ና ዮሐና ሳትነግረኝ ሳትደውልልኝ መምጣቷ በጣም ገርሞኛል። ምንም አልተዋጣልኝም። የሰጠችኝ ምክንያት አጥጋቢ አይደለም። ብቻ የሆነ ነገር አለ። ችልሽ በሩቅ ነው። ከዩኒቨርሲቲ ጀምሮ ከባለትዳር ወንዶች ጋር ያላት ነገር አይጣል ነው። እኔም ፈጣሪ የሰጠኝን ትዳር በእኔ ምክንያትማ መበተን የለብኝም። በጣም መጠንቀቅ አለብኝ። እሷን ለምን እንደመጣሽ ማወቅ አለብኝ። ቅድስት መንቃት አለብሽ። ሰለቢያ እንዴት ዋልሽልኝ? እኔ ወድ ለነች ጓደኛሽ እኮ እንዲሁ እያደረቀችኝ
ምን ሆንሽብኝ? ነድ ትንሽ አሞኝ ነው። እኔን ይመመኝ፣ እኔን አይዞሽ። ኧረ ለምን አንተ እኔን እንደጀመረ ይመመኝ እንጂ። እና ምን ላምጣልሽ? እሺ ምንም ሻወር ስወስድበት ይለቀኛል። እሺ እኔም እሱን ነው ፈልገው፣ እንዲሻልሽ ነው ፈልገው። እሺ በቃ ሻወር ልሰድና አንዳንድ ነገሮችን ልስራ። እንዴ የምን መስራት ነው? እኔ ሁሉንም እሰራለሁኝ። እንዴ አንተ ደግሞ እንግዲህ አስቀምጬ እንዴት ነው ቁጭ ብለው? ይልቅ እቺ ትንሽ ልስራ። ታወቃት ዮሐና ትባላለች። እንዴት ነሽ? ዮሐና ትባላለች። እሱ ደግሞ አማን ይባላል። ባለቤቴ ነው። ባለሳሳት የባለቤቴ ጓደኛ ነሽ? ምን ጓደኛ ብቻ እህቴም ጭምር። ደስ ይላል በጣም ስለተዋወቁ ደስ ብሎኛል። ያኔ አማንን ስታስተዋውቂኝ የቤት ሰራተኛ ነበርሽ። አሁን ደግሞ ሚስቱ ነሽ። እኔ ዮሐና አይደለሁም። ማማንን ራሴ አድርጌ ወደ ቀድሞ ሰራተኛሽ መልስሻለሁ። ወይኔ አማን። እሺ አሁን እውነት ዮሐናን እንዳለችው ልጁ የኔ ከሆነ ለመቅዲ እንዴት ነው ምላት? ምን ብዬ ነው መነግራት? እሺ ወይኔ ቅሌት፣ ወይኔ ቅሌት፣ ወይኔ ቅሌት። በምን ቀን ነው አዳማ ሄድኩት? ምን አይነት የተረገመ ቀን ነው? እሺ መጠጥ ነው ደግሞ ጉዴ ሰራኝ። እኔ በመጠጭ አረፈጣ አምላኬ እኔ አሁን ብቻ አስተካክልልኝ። ስብስብ ብዬ ነው ቁጭ ነው። ምን ከዚህ በኋላ ቅሌት። ወይ ዛሬ በጣም ደስ ብሎኛል። የላክሽን ሆስፒታል እኮ የዴኒ ውጤቱን ሰርቶ ሰጥቶኛል። አዎ ልጁማ ማን ነው? ይሄውን ለውጭ ያወጣሽው እኮ አንቺ ማማንን እኔም ደግሞ ቅድስት ለመበቀል ነው። አረ ገና አልነገርኩትም። ላሳየው እየገባው ነው። በቃሽ ከነገርኩት በኋላ አሳውቅሻለሁ። እሺ ጥሩ ዜና ጠብቂ። ቻው። ምን ተፈጠረ? ልጁ የኔ አይደለም ተባልሻ? ያንተ ነው እንጂ ያው ነው የዴኒ ወረቀት። አይሆንም፣ ይሄም አይሆንም፣ በፍጹም አይሆንም። ሆነ እንጂ እኔ ፍቅር ሆነ። እሺ አሁን ለቅድስት ምንድን ነው የምላት? ምንድን ነው የምነግራት? እንዴት ነሽ? ሰላም ነሽ? ደህና ነኝ። ታቻኩልሽ ስጠርኝ እኮ ያመመሽ ነው መሰለኝ። አላመመኝ። እና ምንድን ነው? በጣም ደስ ብሎኝ ነው። እንኳን ደስ አለሽ። ምን ተገኘ? አማንዬ ቤታችንን ትዳራችንን የሚያሞቅልን ነገር አግኝተናል። ኦ በጣም ደስ ይላል። ምንድን ነው? አርግዣለሁ። አርግዣለሁ። አጀብነ ወሎ የፍቅር ሀገር ከተገኘ ማን ካንቺ ነው።